ሰላም ጤና ይስጥልን መማር ነኝ እንዴናችሁ ባለፈው እንግዲህ ጠለምት ላይ በራብ ለተጎዱ ወገኖቻችን እርዳታ ድጋፍ ማሰባሰባችን ይታወቃል ያን ድጋፍ እንግዲህ በጥሩ ሁኔታ አድርሰውልን ፎቶ ቪዲዮ ተልኮልኛል ያው ቢዚ ስለነበርኩ ተሎ ፖስት አላደረኩትም አሁን ግን ይሄን ቪዲዮ ፖስት አደርግላችኋለሁ ይሄ እንዲሆን ላገዛችሁ በገንዘባችሁ ታፕታፕ በማድረግ ቪዲዮችን ሼር በማድረግ በጊፍት ላገዛችሁ በሙሉ እግዚአብሔር ይስጥልን እላለሁ እንዲሁም ቦታው ድረስ በጣም ከባድ በሆነበት ሰዓት ቦታው ድረስ ላደረሱ እህት ወንድሞች ሁላችሁንም እግዚአብሔር ያክብርልን እግዚአብሔር ይስጥልን እላለሁኝ በትንሹም ቢሆን ልብ የምንችለውን አድርገናልና ልትመሰገኑ ይገባል አመሰግናለሁ ቤቱ መኖር ነው ያገር ሰው ባህል እምነቱ አንዱ ሲሞት ነው ያን ጊዜ ሞቱ እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያደረገኝ ያቆመኝ እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያደረገኝ ያቆመኝ አባትናቴ ሲያወጣ ሰው መጀመሪያ እግዚአብሔር መልአክ ያወጣዋል ይላል መልአክ ያወጣል መማር ተባለች መማር ተብላ ደግሞ ይሄው ተምራ ለኛ የኢትዮጵያችን ልጅ ናት ከዚህ ተነስታ ደግሞ ጎንደር ውጭ ሄዳ ለኛ ይረዳች እንዲህ ያለውን ሰው ያሰንብተው አምላክ ያኑረው እንደረዳ ያኑረው ያው እንግዲህ ገና በስጋዋና በነፍሷ ሳለች መንግስተ ሰማያት የወረሰች ልጅ ናት እናመሰግናለን እኛ እንግዲህ ያው የተላከልን እንትን በአግባቡ ደርሶናል እናመሰግነው ደግሞ እንደዚሁ ያው ተምሮ ለማስተማር ደግሞ እንደዚሁ እንደሷ ደግሞ የሚማር በቦታው የሚፈራ ይሆንልን ነው እንግዲህ ያው እናመሰግናለን እኛ እንግዲህ ሳሉም ክፉ ያሳይብን መልካም እንዳዩ ይኑሩ ኋላ ደግሞ መንግስተ ሰማይ ተጽፎ ይቆይልን እያልን እናመሰግናለን ነው እናመሰግን በጣም አርገን እናመሰግናለን የሰጠሽንን ንብረትም እየደረሰን ወደጃችንም እየገባ ነው ዙሮ ግን በወረዳም በዚህም ያላችሁ እናንተም ድጋፍ ላደረጋችሁልን በጣም እናመሰግናለን ንብረቱም ሀብቱም እየደረሰን ነው ይህን ድጋፍ ላደረገች ለጸለምት ህዝባችን ለተጎዳ ብላ ላደረሰሽልን መምህር አለባቸውን እናመሰግናለን እኛችን ወይም ልጃችን እንበላት መማር አለባቸው ለዚህ ህዝብ ዳፋ ቀና ብላ የተከፋ ህዝብ ነው ብላ ዳፋ ቀና እያለሽ ይሄን እርዳታ እንዲደርሰን ያደረገሽም በጣም እናመሰግናለን አይደለም እሷን ሌላው መዚህ እናንተም ጭምር ይሄን ህዝብ ሄደን እኛ በእጃችን ማስተናገዳለን ብላችሁ የመጣችሁ ጭምር እናንተም እናመሰግናለን ይሁንም በሰዓቱ ያው በታዘው መሰረት እየደረሰ ነው ደርሶናል እሷንን እድሜ ይስጣት አይደለም እሷን ያገዛችሁ በሙሉ እሷን ያገዘ በሙሉ በጣም ነው እናመሰግን ክፉ ነገር አይንካችሁ መልካም ነገር ይጥማችሁ የሚል ነገር እንፈልጋለን በጣም ተርብ እናመሰግናለን እግዚአብሔር ይስጥልና የመጣው ለጠለምት ወረዳ የመጣው እግዚአብሔር ይስጥልና እህታችን መምህር አለባቸው እናመሰግናለን እናንተንም ሁላችሁም እናመሰግናለን እግዚአብሔር ይስጥልና እናመሰግነው አገራችን ጠለም የአይነት ረጆች እድሜ ጠጋ ያድርግልን የእድሜ ጠጋ አድርጎ ደግሞ የትውልድ የተባረከ ይሁን ትውልዷን ይባርከው የተመሰገነች ከሰው ሀገርም ሄዳ አገሬን በቃ ከችግር ለማላቀቅ በሐሳቧ ላይ መቼም እንግዲህ ያለው ነገር እየደረሰን ነው ሐሳቧም ደግሞ በጣም አርኪና አጥጋቢ ልጅ የሆነች ያገራችን ልጅ እድሜ ሰፊ እድሜ ይስጥልን የትናንት ብረታችን ዛሬም አለክ እንዳችን ሁሌም ቢሆን ባብሮነት እንችላለን ሁላችን ማንም አንገት አይጥፋ ማንም አይስጋበሩ ነገን ወደኔ ቤት ነው ብለን እንቁም ሁላችን ማንም አንገት አይጥፋ
ማንም አይዝጋ በሩ ጠለምትና በምስራቅ ጠለምት ወረዳዎች በተከሰተ ድርቅ ሁልጊዜም ለወገኖቿ ቀድማ የምትደርሰው የቲክቶክ ንግስቷ የምንላት እህታችን መማር አለባቸው። ባሰባሰባችልን ከ1.1 ሚሊዮን ብር በላይ ይህንን የምታዩትን እህል ተገዝቷል። እንን ወገኖችን ችግር እኔ ያለው በማለት እንዲህ በቲክቶክ ፔጇ ከጓደኞቿ ጋር አስተባብራ ይህንን እህል ገዝታልናለች። ፈጣሪ እድሜሽን ያርዝመው። እጅግ በጣም እናመሰግናለን። ለተጎዱ ወገኖቻችን የደረሰች የእንቁ እህታችን ናትና